አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? ውድና የተከበራችሁ የሙዘቡራ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሙዘቡራን ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱኝ እና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። እና ጠፋችሁ ለምትሉኝ እህቶች አለሁኝ ሀባቢ ተወዳጆች እኔ ራሱ በጣም ነው የምወዳችሁና የኔ ናፋቂ ተናፋቂዎች ማለት ነው። እና ዛሬ ያመጣሁላችሁ ምን መሰላችሁ? እንዴት ነው ምንድን ነው ማለታችሁ አይቀርም መቼም። እና እዚህ ሩዝ ካብሌ ልሰራ ነው ማለት ነው ዛሬ በቃ ሩዝ እኔ ብዙም አፍቃሪ አይደለሁም በነገራችን ላይ፣ ግን በቃ ይሄን ሩዝ ልነግራችሁ አልችልም እንዴት እንደምበላ ማለት ነው። እና ዛሬ ሩዝ ካብሊ ለምን አልሰራም ለቤተሰቦችም በዛውም ካሰራው አይቀር ለምን አልቀርጽላቸውም ብዬ መጣሁ ማለት ነው። እና ይሄ ካብሊ በጣም ነው የሚጥመው ማለት ነው። የሚያስፈልጋችሁ ነገር ደግሞ ምን መሰላችሁ? ስጋም ከሆነ ዶሮም ከሆነ ይቻላል፣ ችግር የለውም። ሽንኩርት ትቆርጣላችሁ። ያው ቪዲዮ እንዳይረዝም ብዬ ነው መጀመሪያ ክሽናውን ከሽኝ ከመጀመሪያው አንስተሽ ካላሳየሽ እና ምናምን እንዲያትሉ ማለት ነው። እኛ ሀበሻዎች ቅንጭላታችን ነው ማሻአላ ስለሆነ ትንሿን እንትን አልኩላችሁ አለጡን ነው የሚይዙት እርግጠኛ ነኝ ማለት ነው። እና ከዛ ሽንኩርቴን አቁላለሁኝ። ቲማቲም የተፈጨ ቲማቲም ስለነበረኝ ከፍሬዘል አወጣሁና ጨመርኩበት። ከዛ ቲማቲም ላይ ቅመሜን ጨመርኩ ማለት ነው። ክስበራ፣ ናሽፍ፣ ሙሸክል ባህራት፣ እርድ፣ ከዛ ወረቀል ጋራ። ይሄ ደግሞ ጅንጅብል የሚመስለው በነገራችን ላይ አላውቀውም ስሙን እንደው እናንተ አወቃችሁት ማለት ነው። ትነግሩኛላችሁ፣ ስሙን አይገባኝም። ይሄ ማለት ነው። ይሄና ግርፋ ሄልም ጨምርበታለሁ ማለት ነው። ከዛ ሌሙና ሽፍ ጥቁሩ ስለሌለኝ ይኸው ነው የጨመርኩበት። አስፈሩን ነው ማለት ነው። ነሽፈ ነው ነበርና አስፈሩን ነው የጨመርኩት። ግን ጥቁሩ ቢሆን አሪፍ ነው። ጥቁሩን ግን ቦደራውን ስለነበረኝ ጨምሬበታለሁ። በነገራችን ላይ በጣም ነው የሚጥመው። የዚህን አሰራር አንድ ጓደኛ ያለ ራሱ አልችልበትም እና ንገሪን ትለኝ ነበርና ስለዚህ ዩቲዩብ ላይ እንድትመለከቺ ብያታለሁ ማለት ነው። ያው ትሰማዋለች ቪዲዮውንም እንደምታየው ተስፋለኝ ማለት ነው። እና እንደው ካብሊ ስላት እንዴት ነው አሰራሩ እያለኝ ነበር። ያው አሁን አሰራሩን በሰፊው ለሁሉም ቤተሰቦች ለምን አልነግራቸውም ብዬ ነው የመጣሁት ማለት ነው። ከዛ በዚህ መልኩ ያው መረቁ ብዙ አይደለም፣ ብዙም መብዛት የለበትም ለእኑ አሻን ሩዙ ደግሞ የብቻ ስለሚንፈቀፈቅ ማለት ነው። ሩዙ የብቻ ትንሽ እሳት መታ ያደርገዋል። ትንሽዬ ዘይትና ምልህ ሄል እንጣል እናደርግበትና ሽታ ስለሚያመጣ ሩዙ ኬሻ እንዳይለን። ከዛ ያው እነዚህ ወረቃ ምናምኖቹን ስጋውን ሀበሰለው በኋላ ቅመሙን እንትን ሀልሃ ወሰደው በኋላ አወጣቸዋለሁ ማለት ነው። ሩዙ ልጨምር ስል ከዛ ምን አለ መሰላችሁ? ይሄን ሩዝ እንደዚህ አንፈቀፍቃለሁ የብቻ ማለት ነው። ይሄን አንፈቅፍቄ ከዚህ ላይ ደግሞ ምን አለኝ ያልነገርኳችሁ ነገር ካቀመም ደግሞ ብርቱካን በጣም ነው የሚፈልገው ማለት ነው። ካብሊ ሲሰራ ብርቱካን ቦሽረም ማለት ነው። ደረቅ ምናምን አይደለም። ብርቱካኑን ፍቅፍቅ አድርገን በመብሸራው ከዛ ውሃው ጋር እንጨምርበታለን። ከዛ እንደገና ድንች አለኝ እዚህ ላይ። ይሄን ድንች መልጨ ወፍራራም ከሆነ ሁለት አደርገዋለሁ፣ ደቃቃ ከሆነ ዝም ብዬ ጨምረዋለሁ ማለት ነው። እዚህ ካክሽናው ውስጥ ትንሽ እሳት እንደመታው ሩዝዬን አንፈቀፍቅና ይሄን ሩዝ ማለት ነው እጨምረዋለሁ። ሩዙን ላውን ማለት ነው። እንደዛ አድርጌ ነው የምሰራው እና ከዚህ ይሄን ይመስላል ማለት ነው። ሌላ ነገር አያስፈልገውም። ከዛ ያው ሌሞናው ምናምን እነዚህ ነገሮች አወጣቸዋለሁ በኋላ ላይ እና እንደዚህ አድርጌ ይሄ ድንቹን እጨምራለሁኝ። ከዛም ያው ካክሽራው ጀምሬ ስላልነገርኳቸው ማለት ነው ሰላጣ ዝባዲ ተሰሩና እንዴት እንደሚጥም ማለት ነው። ዝባዲ ለምትወዱ ማለት ነው። ዝባዲ ስለማልወድ አልቀምሰውም ራሱ ግን በጣም ነው የሚጥመው። አረቦቻችሁ ራሱ ይሄን አቀመሱ ማለት ነው፣ አያባሯቸውም እና ሰሪልን በቃ ያንን ነገር ነው የሚሉት ስሙንም ራሱ ባያውቁት ማለት ነው። እና በጣም ምርጥ ነው እንዳይቀርባችሁ። እኔ ዛሬ የሰራሁበት ስጋ ነው፣ ግን ብዙ ጊዜ በዶሮም እሰራለሁ፣ ችግር የለውም። በዶሮም ራሱ ይጥማል ማለት ነው። እንደዚህ ካርጋችሁ በዶሮም ከሆነ ጅልዱን ጥላችሁ ከዛ ውስጥ ስለሆነ መብሰል ያለበት ፍሩ ምናምን ስለማይገባ ጅልዱን ጥላችሁ መስራት ትችላላችሁ በዶሮ። እኔ ግን ዛሬ በስጋ ነው የሰራሁት። በጣም እሽቶኝም ስለነበር ስለፈለኩት ቆይቻለሁ። ሩዝ ካበላው ደግሞ በጣም ቆየሁ እና እስቲ ዛሬ አልበላም ወይ ብዬ ስል መዳሜ ደግሞ በዛ አድርገሽ ስሪና እኛም እንብላ አለችኝ። አይደለም ካበላን ዘንዳ ዘመዶች ስለምን አይጠቀሙም አልኩና ብዙ ጊዜ አስብ ነበር በነገራችን ላይ ለመቀረጽ ማለት ነው። እና ሙዘቡራ ላይክ ሰብስክራይብ እያረጋችሁ
ሼር እያረጋችሁ አስተያየታችሁን ኮሜንት ላይ አስቀምጡ። ብዙ ነገሮችን ኢንሻአላህ እንማማራለን ማለት ነው። እኔንም አበረታቱኝ ቤተሰቦቼ፣ እያበረታታችሁኝ እና ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ እስከ መጨረሻው እያያችሁ ማለት ነው። እስከ መጨረሻው ስታው ነው እንግዲህ ትምህርት የምትወስዱትና ይህንን ይመስላል። ከዛ ሩዙን ከዚህ ላይ ጨምራለሁ ማለት ነው። አሁን ትንሽ ስጋው ስላልበሰለልኝ ነው እኔ በሰል ይበልልኝና ከዚህ ላይ ጨምራለሁ ሩዙን ማለት ነው። ሩዙን ከጨመርኩ በኋላ እዚህ ላይ ዛፈራን አለኝ በትንሹ ነው፣ በጣም ሳይበዛ ነው መጨመር የምፈልገው ማለት ነው። ያው የምፈልጉትን ያህል መጨመር ትችላላችሁ። አልዋን እንዲሆንላችሁ ነው። ውሃ መጨመር ትችላላችሁ። እኔ ግን እንዲሁ ዝም ብዬ ነው የምጨምረው ማለት ነው። ውሃ አልጨምርበትም። እንደዚሁ እንዳለ ሁለት አይነት ነው ያለኝ። እንደውም ቀይም አለ ሌላ ከረ ይሄኛው ሌላ ነው፣ ያንኛው ደግሞ ቀይ ነው። በጣም ያምራል። ሁለቱን ከረንስ እንትን ሲል ሩዙ ሲዘረገፍ በጣም ነው የሚያምረው ነው የምላችሁ። እና ያው እኔ እስከ ሩዙ እስከ መጨረሻ ድረስ ቪዲዮ በቀረጽላችሁ ይረዝምባችኋል፣ ለማየትም እንዳትሰላችሁ ውድ ቤተሰቦች። ባጭሩ ቪዲዮ ላርግላችሁ ብዬ ነው የዛሬው ቪዲዮ ይሄን የሚመስለው ማለት ነው። ያው ሩዙ ሲበስል ደግሞ እንድትመጡ ተጋብዛችኋል፣ እንድትበሉ በዚህ አካባቢ ያላችሁት ማለት ነው። በቅርቡ ያላችሁትን ጋብዣችኋለሁ ማለት ነው። እንደዚህ ከሆነ በኋላ ጣዕሙን ልነግራችሁ አልችልም፣ ግን ሻይባው እንዳይረሳ። ሻይባና የብርቱካን ምላጭ ሽንኩርትና ቲማቲም ማዕሩፍ ነው። ዞሮ ሻይባውና የሽንኩርት የእንትኑ የብርቱካኑ ምላጭ ነው የሚያጣፍጠው። ገብቷችኋል? ሽማግሌው ማለት ነው። እና ሌሙና ሽፍ ዋናው ቅመሙ የሱ ይሄ ነው። ዋና ቅመሙ ሌሙና ሽፉ፣ ቦደራም ካለ ሀቦም ካለ ጥቁሩ ማለት ነው። እኔ በጥቁሩ ግር ይሄን ቢጫው እንዳረኩ ነግሬያችኋለሁ። ላኪን ግን የተፈጨ ስላለኝ ትንሽ ጠቆር ያለው የተፈጨውን ስለጨመርኩበት ነው። የተፈጨው ነው በጣም ካብሊነቱን ለየት የሚያደርገው ማለት ነው። እንግዲህ በቀጣይ ቪዲዮ ሌላም ምግቦችን እየሰራሁ ሌላም ነገሮችን እየሰራሁኝ እንደምመጣ ነው ቃል የምገባላችሁ ማለት ነው። ጣፋሽ ምናምን እያላችሁ እህቶቼ የምታበረታቱኛ አይዞሽ በርቺ ካጎንሽ ነን የምትሉኝ ሁላ ማለት ነው።